ንጉሥ ካሌብ በክርስትና ውስጥ የስድስተኛው ክፍለ ዘመን የአክሱም አንበሳ ነበር። በየመን የነበሩ ክርስቲያን ወገኖች ለመከላከል ውሃውን አቋርጦ ሰራዊቱ መርከቦቹ በቀይ ባህር ዳርቻ ትልቅ ወታደራዊ ቤዝ የገነባ ንጉሥ ነበረ። በተጨማሪ ላይ ንግድና ፖለቲካን የሚያድስ ዓላማ ይዘው ተንቀሳቅሰዋል። ንጉሥ ካሌብ ዘውድን ሲያስቀምጥ ወደ ጨለማ አልጠፋም። ትውፊትና ስልጣኑ ለልጁ ገብረ መስቀል እንደሰጠው መዝገብ ታሪክ ያስታውሳል። የገብረ መስቀል ግዛት ዘመን በስድስተኛው ክፍለ ዘመን በአክሱም የግዛት ዝርዝሮችና ጂኦግራፊ የአባቱ ውርስ ቀጣይነት አድርጎ ከዘመኑ ዝማሬ ጋር የተያዘ ንጉሥ ሆኖ በተከታታይ ተመዝግበዋል። የንጉሣዊ ቤተ መንግሥት መገኘቱ በአክሱም መልክዓ ምድር ላይ አካላዊ ምልክቶችን ጥለዋል። ከሐውልት አደባባይ ሜዳ አጭር ርቀት ላይ ከካሌብና ከልጁ ጋር በባህላዊ መንገድ የተገናኙ ማንቲያ የመሬት ውስጥ መቃብሮችና የፈረሱ የቤተ መንግሥት እርከኖች አሉ። ከሕያው ድንጋይ ወይም ታላቁ ድንጋዮች የተገነቡ ናቸው። የቤተ መንግሥቱ አርኪቴክቸር የአክሱም የተቀረጹና የአካባቢው ትውስታ የንጉሥ ካሌብ የመጨረሻ ቀናትን በአባ ጴንጤሌዎን ብቸኛ ገዳም ውስጥ በምንኩስና ሕይወት ተቀምጠዋል። እንዲሁም መዝገብ ታሪካቸው እንደሚያስታውሰን በምንኩስና በጸሎት በጸጥታ ተወስነው እንዳሳለፉት ይነገራል። ዘመናዊ ምሁራን እንደዚህ ቅርሶች ለማግኘትና ለመጠበቅ ረድተዋል። በኢኖሊትማን ወይም ብዙውን ጊዜ የ1906 የዶቼ አክሱም ጉዞ ተብሎ የሚጠራውና የሚመራው የ20ኛው ክፍለ ዘመን የጀርመን ጉዞ በአክሱም ጥንታዊ ከተማ ሐውልቶች፣ መቃብሮች፣ ቤተ መንግሥቶች፣ አርኪቴክቸር ላይ መሠረታዊ የአርኪኦሎጂ ሥራዎች መዝገብና ጽፈዋል። ይህም ዛሬ ፍርስራሾቹን እንዴት እንደምናነብ የሚያሳውቅ ሥራ ነው። እነዚህ ምርመራዎች የቤተ መንግሥት ቅሪቶችን፣ የተራራቁ የመቃብር ክፍሎችን እና አፍሪካና አረቢያን፣ ቀይ ባህርን እና የህንድ ውቅያኖስ የንግድ መስመሮችን የሚያገናኝ ግዛት ቁሳዊ አሸራዎችን አሳይተዋል። ካሌብ እና ገብረ መስቀል በአንድነት የአክሱም ምስል እንደ እጅግ በጣም ትልቅ ቦታ ሰጥተዋል። የባህር ኃይል ጥንካሬ እና የመሬት ላይ ስልጣን እምነቱን በባህር ማዶ የሚከላከል ከቀንዱ ወደ አረቢያ የሚዘረጋ ንግድ እና ተጽዕኖ እና ገዢዎቹ በቅርጽ ሆኖ በአምልኮ ስርዓት ውስጥ አሳርፈዋል። የእነሱ ታሪክ የፖለቲካ ታሪክ ብቻ አይደለም፣ አፍሪካን ከሰፊው ጥንታዊ ዓለም ጋር ያገናኘው የስልጣኔ የልብ ምት ነው። ስለዚህ ይህም የመቃብር ስፍራዎችን፣ ገዳማትን፣ ቤተ መንግሥቶች እና አፈ ታሪካችን ትቶ ያለፈውን ታሪክ እንድናስታውስ እና እንድንዘምር ያስቻለን ታሪክ ነው።